ገድላትና ድርሳናት በእግዚአብሔር ቃል ሲመዘኑ የተሰኘው ፕሮግራም ነው። ይህን ፕሮግራም ዘወትር ማክሰኞ በተመሳሳይ ሰዓት ይዘንላችሁ እንቀርባለን። ሁሉን መርምሩ መልካሙንም ያዙ ተብሎ በመጽሐፍ ቅዱስ ላይ እንደተጻፈ በዚህ ፕሮግራም ድርሳናትንና ገድላትን በእግዚአብሔር ቃል እንመረምራለን፣ እንፈትሻለን። እውነቱንም ለመያዝ ውሳኔውን ለእናንተ ለተመልካቾቻችን እንተዋለን። ጤና ይስጥልኝ ወገኖቻችን፣ በድጋሚ የእግዚአብሔር ጸጋና ሰላም ለእናንተ ይሁን እያልን ዛሬ ደግሞ ሌላ ትምህርታዊ ፕሮግራም ይዘንላችሁ ቀርበናል። በዛሬው ዕለት የምንመለከተው ክርስቶስ ሳምራ የተባለውን የገድላት መጽሐፍት አንዱን ክፍል ነው። እስቲ በመጀመሪያ ወንድም ቢኒ ስለዚህ መጽሐፍ አጭር እስቲ መግለጫ ብትሰጠን፣ ስለ መጽሐፉ ጠቅላላ ይዘት ማለት ነው። እሺ፣ እግዚአብሔር ይመስገን ትዙዬ። ይሄ እንግዲህ የክርስቶስ ሳምራ ገድል ነው እጄ ላይ ያለው። በግዕዝና በአማርኛ የተተረጎመ ነው። በትንሳኤ ዘጉባኤ ማተሚያ ቤት ታተመ ይላል። አዲስ አበባ 1992 ዓ.ም። መጽሐፉ ወደ ውስጥ ገብተሽ ስታይ በግዕዝና በአማርኛ ነው። ይከፍለዋል። እዚህ ጋር ወደ አንቺ ያለው አማርኛው ነው፣ ወደኔ ያለው ግዕዙ ነው። 201 ገጽ አለው። ምናልባት አሁን ይህንን ስንናገር ለሰዎቹ በየወሩ ያለውን ጸሎት ስንነግራቸው ግዕዙ ብቻ ያላቸው ትርጉም የሌላቸው ገጹ ሊለያይ ይችላል። ነገር ግን ሙሉ አውዱን በማንበብ መልእክቱን ማግኘት ይችላሉና በዚህ በሰጡን ገጽ ላይ ያጣነው መልእክቱን ካሉ ውሸታቸውን ነው። እንደዚህ እንዳይሉን ሙሉን ያንብቡት። እኛ ምዕራፉን ነው የምንነግራቸው፣ ወሩን ማለት ነውና ባጭሩ መጽሐፉ ይሄንን ይመስላል። እሺ፣ አሁን ወደ መጽሐፉ ዋና ክፍል ስንገባ እንግዲህ ወርሃ መስከረም ላይ ያለውን ነው መጀመሪያ የምናየው። ምን ይላል? በገጽ 25 ላይ በሸዋ ክፍለ ሀገር በቡልጋ አውራጃ ከአባቷ ከአቶ ደርሳኒ ከእናቷ ከወይዘሮ ሂሌኒ የተባሉ በበጎ ስራቸው በዓለም ከታወቁ ሰዎች ተወለደች ይላል። እንግዲህ ይሄ ምን ትላለህ በዚህ ዙሪያ? እኔ እዚህ ጋርም ጥያቄ የፈጠረብኝ ምንድነው አጋኖታል ጸሐፊው ነው ማለት። ምክንያቱም እነዚህ ሰዎች በዓለም የታወቁ ናቸው ብሎናል። ዓለምን ደግሞ እናውቃታለን። አሁን እንኳን ቴክኖሎጂው አቀራርቦ ኢቭን ኢትዮጵያን ማያውቋት ሰዎች እንዳሉ አውቃለሁና እነዚህ ግለሰቦች በቅድስናቸው ነው እንዳንል እኛን ኢትዮጵያን በቤተክርስቲያን ደረጃ 1600 ዓመት ስታስተዳድር የነበረች ግብጽ ናት። ግብጽ እንኳን ሄደሽ ክርስቶስ ሰምራ የምትባል ጻድቅ ታውቃላችሁ፣ ቅድስት ታውቃላችሁ ብትያቸው አያውቁም። እኔ ግብጾች አውቃቸዋለሁ፣ ጠይቄያቸዋለሁ፣ አያውቋትም። ሶሪያ ብትሄጂም አያውቋትም ክርስቶስ ሰምራ የምትባል። ኢቭን ኢትዮጵያ እንኳን ብንሄድ ብዙ አያውቋታለሁ። አንቺ አሁን ለምሳሌ አታውቂያትም፣ እኔም አላውቃትም። ሳጠና ነው ያወቅኳትና በምን እንደሆነ በዓለም የታወቁበት ታሪክ ትክክል አይደለም ነው የምለው። እሺ፣ ደግሞ እንደገና እዛ ወርሃ መስከረም ገጽ 27 ላይ ምን ይላል? በጸባያ ምንም እንከን የሌለባት አብ ወልድ መንፈስ ቅዱስ ያልተለያት ነች ይላል። እንግዲህ እንከን የሌለበት ሳይሆን ፍጹም የተባለ በብሉይ ኪዳን አንድ ሰው ነበር፣ እሱም ኢዮብ ነበር። አዲስ ኪዳን ላይ ስንመጣ ደግሞ ሁላችን ከኃጢአት በታች እንደሆነ እግዚአብሔርም ክብር እንደጎደለን በሮሜ 3:4 ላይ ይናገራል። እስቲ እንደው በዚህ ዙሪያስ ምን ትላለህ? እኔም እንዳንቺው ነው የምለው። ምክንያቱም የሰው ልጅ ሰው ነው የሚባለው ራሱ ድክመቱ ታይቶ ነው፣ ደካማ ነው። መጽሐፍ ቅዱስ እንዳልሽው ሮሜ 3:11 እና እስከ 12 እና 23 ላይ እስከ 24 የሚናገረው ጻድቅ የለም አንድስ እንኳን፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል፣ ቸርነት የሚያደርግ የለም አንድስ እንኳን የለም፣ ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ያ መጽሐፍ ቅዱስ። ይሄ መጽሐፍ ግን በቃ ፍጹም ነች፣ አብ ወልድ መንፈስ ቅዱስ ያልተለዩት ነች ይልና ወረድ ብለሽ ስታነብ ገጽ 33 ላይ ምን እንደሚል ታውቂያለሽ? ቤት ውስጥ ያለች ሰራተኛ ስታበሳጫት እሳት አንስታ ማለት ነው ጉሮሮዋ ከተተችባትና እስከ ሆዷ ድረስ ዘልቆ ገብቶ ገደላት ይላል። በተራ ንግግር ማለት ነው። እሷ የቤት እመቤት ነች፣ ያቺ ሰራተኛ ነች። ስላልታዘዘቻት ብቻ እሳት አንስታ ገደለቻት ይለናል።
እዛው ገጽ 39 ነው ደግሞ ወረድ ብለሽ ገጽ 33 ላይ ከዛ በኋላ እኮ ነው አሁን ወደ ገዳም የሚሄደው ዋና ዓላማ እኮ ነፍስ አጥፍታ ነው። አይ ቲንክ ሰው ይሄንን የሚያውቅ አይመስለኝም። ግን አብ ወልድ መንፈስ ቅዱስ ያልተለያ ጻድቅ ሰው ናት ይለናል። እና ይሄም ሐሰት ነው፣ መጽሐፍ ቅዱስ አይደግፈውም ይሄን መልእክት። እሺ ገጽ 39 ደግሞ ምን ይላል? የመጨረሻ ሕፃን ልጇን በገዳም ደጅ ላይ ጥላው ወደ ገዳም ገባች ይላል። እንደው ይሄንን እንዴት አድርገን መንፈሳዊ እናድርገው ወይስ እንዴት አድርገን ከመጽሐፍ ቅዱስ ሐሳብ ጋር ማስታረቅ እንችላለን? አሁን አስቢ፣ ገዳም ሄደችው ነፍስ ገላ በቃ ተጸጸተች፣ ኃጢአተኛነት ተሰማት፣ ወደ ገዳም ሄደች። ገዳም ሳትሄድ ግን ጸለየች ነው የሚለው ገድሉ። ቤት ውስጥ ገብታ ስትጸልይ ያቺ ሴት ነፍሷ ተመለሰ። እግዚአብሔር ሰማትና ነፍሷን መለሰላት። ከዛ በኋላ እንዴ አሁንስ እኔ በቃ ዓለም በቃኝ ብላ ቤት ውስጥ 8 ልጆችን ጥላ የቤት ገረዶቿን ሰራተኞች አስከትላ አንድ ሕፃን የመጨረሻ ልጇን ይዛ ወደ ገዳም ሄደች። ከዛ ገዳም ደረሰችና ስታይ እንትን አይገባም፣ ሕፃን ልጅ አይገባም፣ ወንድ ስለሆነ ጾታው ማለት ነው። ገዳም ይኸውልሽ ወንድ የማይገባበት ምክንያት ያው በጾታዊ መፈላለግ ስላለ ነው። ያ ችግር እንዳይኖር ነው። የ2 ዓመት ሕፃን ልጅ ወንድ ልጅ ምን አይነት ኃጢያት ከሴቶች ጋር እንዳይሰራ ተብሎ ነው ከመነኮሳይቱ ጋር እንዳይገባ የተደረገውና መጽሐፍ ቅዱስን መሰረት አድርጎ ነው የገድሉ ያለው ጻፊ የጻፈው። እንዲያውም ታስታውሽ ከሆነ የማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ያለው እንዲያውም ቆይ ላንብበው ምን እንደሚል። እንዲህ የሚል ቃል አለ፣ ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ ይልቅ ወንድ ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላ የማይከተለኝ ለኔ ሊሆን አይገባውም ስላለ ጌታ በቃ ልጄም ቢሆን ይቅር ብላ ጥላው ገባች። ምን አይነት ቅድስት ሴት ነች ብሎ አጋኖ ከዚህ መልእክት ጋር አያይዞ አቀረበው። ግን ይሄ መልእክት የሚለው ለእንደዚህ አይነት አይደለም። እስቲ አስቢ፣ የወለድሽው ልጅ ጥለሽ እንዴት አይነት ጸሎት ነው የምትጸልዩ? እግዚአብሔርስ እንዴት ነው የሚሰማሽ? አውሬ ሊበላው ልጅ ጌታ ያለው ከኔ ይልቅ ያለው ምንድነው? እግዚአብሔር ጠርቶሽ ከሆነና ባለቤትሽ አትሄጂም ካለሽ ወይም ቤተሰቦችሽ እግዚአብሔርን በማምለክሽ ምክንያት የሚጣሉሽ ከሆነ ያኔ የነበረው ማለት ነው ክርስቶስ ከሄደ ካረገ በኋላ ሐዋርያቶች ጋር የነበረው ችግር ያለ ሰዎች ለቤተሰብ ብለው ክርስቶስን አይከተሉም ነበር። ያንን ነው ያለው እንጂ አሁን እሱ ከሚለው መልእክት ጋር አይደለም። ሕፃን ልጅ ለአውሬ ጥሎ ሕፃኑ ልጅ አልተቃወማት። አንደኛ ነገር እሷ ልጅ ከቤት ይዛው ሄደች። ፕላስ ደግሞ የሰው ልጅ ኃጢአት ሲሰራ ምንድነው ማድረግ ያለበት የሚለውንም እንስቲ ማቴዎስ 11:28 ላይ ምን ይላል? እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ ያሳርፋችኋለሁ አይደል? ኃጢአት ሰርታ ነው እየሄደች ያለች። ስለዚህ ሸክምን ወደ እግዚአብሔር ይዘህ መሄድ ነው እንጂ ገዳም ሄደሽ የተለየ እግዚአብሔር ከየት ታመጫለሽ? ዮሐንስም ጻፈ አንደኛ ዮሐንስ 2:1 ላይ ልጆቼ ሆይ ኃጢአት እንዳታደርጉ እንጽፍላችኋል። ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ነው ይላል። እዛው ላይ አንደኛ ዮሐንስ 1:7-9 የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነት በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችን ሊቀልለን ከአመፃ ሁሉ ሊያነጻን የታመነ ጻድቅ ነው ይላል። ታዲያ ይህን የመሰለ ጌታ ይህን የመሰለ መልእክት እንዴት ነው መቀበል ያቃታል? ሌላ በደል ልጅን ላውሬ መስጠት ደግሞ ሌላ ነፍስ ማጥፋት ነው። እንዲያውም እኮ ምን ይላል መሰለሽ አብራት እዛ ገዳም ውስጥ ያለች ሴትዮ የልጁን ጩኸት ሰማችና እኔስ ይሄ ልጅ ከሚበላ የአባቶቼንም ግዝት ቢሆን ትቼ አመጣዋለሁ ብላ ሄዳ ሕፃኑን ልታመጣው ስትል ሚካኤል ቀደማትና ልጁን አፈፍ አድርጎ ወደ ሰማይ ወስዶ ሄሮድስ ካስፈጃቸው ሕፃናት ጋር አስቀመጠው ይላል። ይሄ ልክ ያልሆነ አባባል ነው። በፍጹም እንደው መላእክት አዘነለት፣ እናትየው ደግሞ ጨከነች ይላል። ይጣላል ማለት ነው እርስ በርሱ ራሱ። በጣም ልጆች እኮ በመጽሐፍ ቅዱስ ላይ እግዚአብሔር ስጦታዎች ናቸው። ትክክል። እግዚአብሔር ስጦታ አድርጎ የሰጠንን ነገር ተንከባክበን ልናሳድግ ኃላፊነት ነው ያለብን። ትክክል። እሺ አሁን ደግሞ ወደ ጥቅምት ገጽ 41 ላይ ስንሄድ ምን ይላል? ከዕለታት አንድ ቀን ስትጸልይ ሳለ ጌታችን ኢየሱስ ክርስቶስ ከብዙ ዘመን በፊት በላዩ ስዕል የተሳለበትን ወደሷ ይዞ መጥቶ በአንገቷ አጠለቀላት። ስዕሉ በግብረ መንፈስ ቅዱስ የተሳሉ ነበሩ ይላል። መቼም መጽሐፍ ቅዱሳችን ላይ እግዚአብሔር አምላክ ቀናተኛ አምላክ እንደሆነ ነው የሚናገር አይደለም እንዴ?
ትክክል። አሁን እኮ ስዕሉ ራሱ ከሰማይ ነው። ክርስቶስ አስቢ ስዕል አንገቱ ላይ ይሄ ሊሆን የማይችል ነገር ነው። ምክንያቱም ስለ ስዕል ብዙ ተጽፏል። ብዙ ስለ ስዕል ተጽፏል እና ጌታ ኢየሱስ ስዕል ይዞ መጣ፣ መንፈስ ቅዱስ ደግሞ ሳለ እና ስዕልን እንግዲህ ከሰማይ የወረደ ነው መንፈሳዊ ነው ወደሚለው ሰዎችን ለማስገባት ነውና ይሄ ፈጽሞ እንዲያውም መምህራን የሚጠቅሱት ጥቅስ ሰምቻለሁ ስብከታቸው ላይ ገላትያ ምዕራፍ 3 ቁጥር 1 ላይ እስቲ ምን ይላል? የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው የሚለውን ይሄ መልእክት ለስዕሉ ይሄ ግዑዙ ስዕል ነው። ክርስቶስ እንዲተሰቅሎ ፊት ለፊት ስዕሉ ነውና ብለው ሲያስተምሩ ስለ ስዕል ሰማዋቸውና በጣም አዘንኩ። መጽሐፍ ቅዱስ ስለ ስዕል ምን ይላል? ቀደም እንዳልሽው እግዚአብሔር ቀናተኛ አምላክ ነው። ትንቢተ ኢሳይያስ 42:8 ላይ እኔ እግዚአብሔር ነኝ ስሜም ይሄ ነው ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም ይላል። ሌላው ደግሞ ዘጸአት 20:4-6 ላምብ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር ቀናተኛ አምላክ ነኝና። እስቲ አስቢ፣ በእግዚአብሔር ልክ ስዕልን አስቀምጠሽ እንደ አንድ መንገድ እንደ ቅድስና መንገድ ወይም እንደ ደህንነት ብትወስጂ ስዕልን እግዚአብሔር እንዴት እንደሚያዝንብን ኦሪት ዘዳግም 4:16 እስከ 18 23 25 9 12 27 15 ሆሴዕ 13 12 ይሄ ሁሉ ስለ ስዕል ነው የሚናገረው። ላንብበው እስኪ። እንዳትረክሱ የተቀረጸውን ምስል የማናቸውን ምሳሌ በወንድ ወይም በሴት መልክ የተሰራውን በምድር ላይ ያለውን የእንስሳ ሁሉ ምሳሌ በሰማይ በታች የሚበረውን የወፍ ሁሉ ምሳሌ በምድር ላይ የሚሽከረከረውን ሁሉ ምሳሌ በምድር በታች በውሃ ውስጥ የሚኖረውን የአሳን ሁሉ ምሳሌ እንዳታደርጉ። አይኖችህን ወደ ሰማይ አንስተህ አምላክን እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትን የሰማይን ሰራዊት ሁሉ ባየህ ጊዜ ሰግደላቸው አመልካቸው፣ እንዳትስት ተጠንቀቅ። አይሽ በሰማይ በምድር በማናቸውም በወንድም በሴትም በተሰራው በማናቸውም አይነት ነገር እንዳትመስለው እንዳትሰራ ተጠንቀቅ ነው የሚለው መጽሐፍ ቅዱስ። ትንቢተ ኤርምያስ 10:14 5:17 ሁለቱም ቦታ ላይ ያለው ላንብብ። ሰው ሁሉ ዕውቀትን አጥቶ ሰንፏል፣ አንጥረኛ ሁሉ ከቀረጸው ምስል የተነሳ አፍሯል። ቀልጦ የተሰራ ምስሉ ውሸት ነውና እስትንፋስም የለውም። አሁን ምስል ምን እስትንፋስ አለው? እስቲ ምን አይነት መልስ ሊሰጥ ይችላል? ማአት አለ እኮ ስለ ስዕል የሚነገር ሀገራችን። ስዕል አድኖ የምትባላለች በዓሉ የሚከበርላት ኢትዮጵያ ውስጥ ለወደፊቱ ምን እናያገርበት በደንብ እና ስዕል ተናገረ፣ ስዕልን ባወጣ አለቀሰ፣ ብዙ የሚባል ነገር አለ ሀገራችን እና እግዚአብሔር ግን በጣም የሚጸየፈው ነገር ነው። እዛው ላይ ትንቢተ ኢሳይያስ 40:18 እስከ 19 ላንብብ። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? የተቀረጸ ምስል ሰራተኛ ሰርቶታል፣ አንጥረኛ በወርቅ ለብጦታል፣ የብሩም ሰንሰለት አፍስሶለታል። የሰው ስራ ነው፣ የእጅ ስራ ነው። አትመስሉት። በማን ነው እግዚአብሔር የምትመስሉት? ስለ ስዕል መቼም ይንካል። በጣም ሰው ካለማወቅ ነው እንደዛ የሚሆነው። ደግሞ አዲስ ኪዳን ላይ እኮ ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው፣ የሚሰግዱለትም ደግሞ በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ነው የሚለው የእግዚአብሔር ቃል አይደል? እና ሰው ለሌላ ሊሰግድ አይደለም የተፈቀደለት፣ ሰው እግዚአብሔርን በመንፈስና በእውነት ነው እንጂ ስዕልን በማየት አይደለምና ይሄም ሐሳብ እንግዲህ ከእግዚአብሔር ቃል ጋር ተቃርኖ ነው ያገኘ ነው። እሺ አሁንም ጥቅምት ላይ ገጽ 43 እስከ 44 እንደዚህ ይላል። ከዕለታት አንድ ቀን የመላእክት አለቃ ሚካኤል ካለችበት ገዳም መጥቶ በክንፉ ተሸክሞ ከጣና ደሴት አደረሳት። ከዚያም ሰውነቷ ተበሳስቶ የባህር ዓሣ መመላለሻ እስኪሆን እንደተተከለ አምድ ሆና ከባህር ሳትወጣ በባህር ውስጥ 12 ዓመት ጸለየች። ከዚህ 12 ዓመት ጸሎት በኋላ በባህር ውስጥ ቆማ ሳለች ጌታ ኢየሱስ ወደሷ መጣና እንዲህ አላት። በዚህም ጊዜ
ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ ሁሉ በአራት ወር ውስጥ በየአንድ ቀን የሚዘንበውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግስተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ አላት። የሚገርም ነው። ሰው እኮ ውሃ ውስጥ ሳይተነፍስ ማክሲመም ሊቆይ የሚችለው 3 ደቂቃ ነው የሚለው በተጠና ነገር ማለት ነው። 3 ደቂቃ 12 ዓመት እንዴት ነው የሚቻለው? እንዲያውም እኮ ሰውነቷ ሁሉ ተበሳስቶ ወንፊት አሳ ይገባል ይወጣል። ይሄ መረብ ሆኗል ማለት ነው። ይሄ በጣም ሪል ዓለም ያረጋግጥልን የመጽሐፍ ቅዱሳዊ ዕውቀትም አይጠይቅም። ጌታ ኢየሱስ ራሱ እኮ እንደዚህ ያልተጋደለልን ያመው ነበር፣ ሲገረፍ ምታት አይደለም፣ ትክክለኛ የሰው ስጋ ስለያዘ ማለት ነው። በደም ሲቃ ነበርና እቺ ሴትዮ ግን እኮ 12 ዓመት ባህር እንዳልሽው እንግዲህ ሰው ልጅ ከውስጥ እንኳን ከሆነ 3 ደቂቃ በላይ ነው ሪከርድ አላት። እና ይሄ በጭራሽ ሊሆን የማይችል ሐሰት ነው። ሌላው ደግሞ አስቢ የአንድ ቀን የ4 ወር ዝናብ እንግዲህ በ4 ወር ውስጥ የሚዘንብ ዝናብ ሀገራችን ኢትዮጵያ እናውቀዋለን። እስቲ አስቢው የአንድ ቀን ዝናብ ጧት ዝናብ ራሱ ጧት ጀምሮ እኮ ለሊት ሁሉ የሚያልቅበት ጊዜ አለ። አንድ ደቂቃ ላይ እንኳን የዘነበውን ዝናብ ብንቆጥረው ታዩና እዛ እሷ ያለችው እንግዲህ ጣና ደሴት ነውና እዛ አካባቢ ይቅርና አንድ ጣራ ላይ ብቻ ያለውን ዝናብ የምትዘንበውን ዝናብ ብቻ ብንወስዳት ስንት ቁጥር ይሆነዋል ያ ዝናብ። የዛን ነጠብጣብ ያህል ነፍስ ነው መርተሽ ወደ መንግስተ ሰማያት ትገቢያለሽ ስምሽን ለሚጠሩ መጽሐፍ እኮ አሁን የክርስቶስን ስም ትተን እሷ እንድትጠራ እኮ ነው ያደረገ ያለው። እዛ አካባቢ ያሉ ሰዎች አሁን ይጠሯታል። በጣም ምን ያደርጉ ገድሉ ስለሚያዝ ማለት ነው። ክርስቶስ እንዴት ብለሽ ጠራለሽ? እንደዚህ አይነት ነፍሶች መርታ የምታስገባለች በስሟ ከተባለና ኤፌሶን 2:18 ላይ ያለውን ላንብብልሽ። አንደኛ የሷ ስራ አይጠበቅም። አሁን አዲስ ኪዳን ሰው ነች እቺ እንግዲህ ሜቢ ከ200 ዓመት በፊትም 700 ዓመት ይኖራል። የአዲስ ኪዳን ሰው ናት። በእርሷ ስራ ሰው ልጅ ወደ መንግስተ ሰማያት እንደማይገባ ግልጽ ነው። በእርሱ ስራ ይላል መጽሐፍ ቅዱስ ግን በእርሱ ስራ ሁላችንም በአንድ መንፈስ ወደ አብ መግባት አለንና። አሜን። በእርሱ ስራ ኤፌሶን 1:5 በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። በኢየሱስ ክርስቶስ ስራ እንጂ በሰዎች ስራ እኛ ምንም ልናደርግ አንችልም። የሰው ስራ ምንም ሊያደርግልን አይችልም። ማንንም እንዳይመካ ይላል ደግሞ 2:9 በኤፌሶን ከስራ አይደለም የተባለው ያውም ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ የአንድ ቀን ዝናብ ይላል። ይልሽ ማንንም እንዳይመካ ይላል። ከስራ አይደለም ካለ ሰው ልጅ ሰው በሰራው ስራ አይደለም ራሱ ሰርቶ እንኳን በስራ እንዳይ ምንድነው በጸጋ ነው። አዲስ ኪዳን በጸጋ ስራ ከዳን በኋላ የሚደረግ ፍሬ ነው። ገባሽ? ሰው ግን አሁን ወጥቶ ገዳም ባዶ እግሩን እየተላላጠ ተራራ የሚወጣው ለምን እንደሆነ ታውቂያለሽ? በቃ እነዚህ ስለተጋደሉ እንደዚህ አይነት ገድሎች ስለሚናገሩ እንደዚህ አይነት ቅዱሳን ስላለፉልን የእነሱን አርአያ እንከተልኩ። ስለዚህ እኮ የሚቀልባቸው አሁን ኢየሱስ ክርስቶስ ተቀበል ስትያቸው ይቀልዳሉ እንዴ? እና ከዚህ ነው ሰውን ያሳተው ይሄ ገድል ማለት ነው። እና ደግሞ አስቢ ሰው ከሞተ በኋላ ይድናል እንዴ? የለም እኮ አይልም መጽሐፍ ቅዱስ። እና መርታ ትግባ ነው የሚለው እንግዲህ ከዚህ ወረደ ገርም ነው። ሐዋርያት ሥራ 4:12 ላይ የሚናገረው እግዚአብሔር ቃል ግልጽ የሆነ ቃል አለ አይደል? ከሰማይ በታች የሰው ልጅ ይድንበት ዘንድ ወይ እንድንበት ዘንድ የተሰጠ አንድ ስም ነው። አንድ ስም ነው፣ እሱም የጌታ ኢየሱስ ክርስቶስ ስም። ሌላ ስም ፈጽሞ ሊያድነው ወደ መንግስተ ሰማያት ላያስገባ አይችልም በጭራሽ። ሌላ ስም የሚጠራ የለም። እግዚአብሔርን ስም የሚጠራ ይድናል ነው የሚለው በሌላ ቦታ አይደል? ሌላ ስም የለም። እናንብበው። እንዲያውም ለመዳን የሰው ልጅ የሚያስፈልገው ሮሜ 10:13 ትንቢተ ኢዮኤል 2:13 እንደሚል መልእክት አለ። የጌታን ስም የሚጠራ ሁሉ ይድናል። የማን ስም? የጌታ። አሁን የሷ ስምን ጥሩ እኮ ያለን ያለው ስምሽን ለሚጠሩ ማለት እኮ የሷን ስም መጥራት በቂ ነው። ክርስቶስን ተተሽ ማለት ነው። መጽሐፍ ቅዱስ ግን በጭራሽ ከጌታ ውጭ ሌላ ስም እንድንጠራ አይጠይቅም። ዮሐንስ 16:23 እስከ 24 በዚያች ቀን ከኔ አንዳች ነገር አትለምኑ ማለት ጌታ። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። በማን ስም? በክርስቶስ ስም ለምነው።
ቆላስይስ 3:17 ላይ ምን ይላል? በቃልም ይሁን በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ይሄን ታላቅ ስም ጠላት ይልሽ ሊሸውድ እኮ ነው። እና ይሄ ትክክል ያልሆነ ነገር ነው። መጽሐፍ ቅዱስ በጭራሽ ከጌታ ውጭ ሌላ እንድትጠራ ያዘለ እውነት ነው። ፈጽሞ ተቃርኖ ነው ያገኘነው ማለት ነው ይሄንንም ሐሳብ። እሺ እንደገና ከገጽ እዛው ጥቅምት ወር ላይ ገጽ 45 እስከ 46 እንደዚህ ይላል። ዳግመኛ ጌታ ኢየሱስ ከእናቱ ከማርያም ጋር ወደሷ መጥቶ እናቴ እናትሽ ትሁን፣ ጡቷንም እንዳጠባችኝ ታጥባሽ አለ። በዚያን ጊዜ ማርያም ቀናችና የሷ ፍቅር ከእኔ ይልቅ ለሚካኤል የጸና ነው አለች። ይህን የሰማች ክርስቶስ ሳምራ በድንጋጤ ወደቀችና ሰገደች። ማርያምም ይቅርታ አርጋላት ጡቷን አጠባቻት። ከዛም ጌታ ኢየሱስ ከቀኝ ጎኑ በፈሰሰው ደሙ በግንባሯ ላይ ስሉስ ቅዱስ የሚል ጽፎ አተመባት። የሚገርም ነው። ታስብስቲ አንደኛ ብዙ ነገር ማንሳት እንችላለን እዚህ ውስጥ። ጌታ እናቱን ይዞ ነው የሚዞረው ማለት ነው። አይላዩም ብዙ ቦታ ሲጽፍ እናቱን ይዞ መጣ እና እናቱ ጋር አብሮ የሚዞረው። ሁለተኛ ነገር ደግሞ አሁን ጡት መጥባትና መዳን ምን አገናኘው? እስኪ ትዙ የሚገርም ነው። እድሜዋ ስንት ነው? እንውሰደው 9 ልጆች ያሏት ሴት ወይዘሮ ናት። ሰው እንኳን የሚያውቅ አይመስለኝም። አሁን ድንግል አድርጎ ምናምን ይወስድ ሰው ሁሉ አለ። እኔ ራሱ አነብ ነው ያወቅኩት 9 ልጆች እንዳለ። 45 እንበል ወይ 50 ልጅ ነች ብንል 45 9 ልጆች አሏት። በዚህ እድሜ ጡት እንዴት ነው የሚጠባው? ጌታስ እንዴት ጡት ጥቢ ይላታል? ከዛ በኋላ ደግሞ ምን አለ? ማርያም ቀናች። ቅናት እኮ ኃጢአት ነው። ማርያም ቅድስት ናት። መጽሐፍ ቅዱስ ስለ ማርያም ሲናገር በጣም ቅድስት እንደሆነች ነው። ሚካኤል ሲያበስራት ጀምሮ የማርያም ቅድስና በመጽሐፍ ቅዱስ ይናገራሉ። ሉቃስ 1 ውስጥ በደንብ ማግኘት እንችላለን። ጌታ ካረገ በኋላ ራሱ በር ዘግታ ከሐዋርያቶች ጋር መጸለይ እናት ናት። በደንብ የገባት የእግዚአብሔር ሐሳብ እናት ናት። ቀናች። ቅናቷ ደግሞ እኮ ለእግዚአብሔር አይደለም፣ እንዲህ ሚካኤልን ስለወደደች። በእርግጥ የሚካኤልና የክርስቶስ ሳምራን ፍቅር ስታይ ገድሉ ላይ በጣም የሚገርም አይለያዩም። ማርያምም በዛ የተነሳ ነው ቀናች የሚል። ስትቀና ክርስቶስ ሰምራ የማርያም እግር ስር ወድቃ ማሪኝ ይቅር በይኝ አለቻት። ከዛ በኋላ አንስታ ጡቷን አጠባቻት። እስቲ አስቢ ስለ ቅናት እስኪ እናወራ። አሁን ይሄ ቅዱሳንን የማያከብር መጽሐፍ ነው። መጽሐፍ ቅዱስ ምን ይላል ስለ ቅናት? ሮሜ 1:29 ላይ አመጽ ሁሉ ግፍ መመኘት ክፋት ሞላባቸው፣ ቅናት ነፍስ መግደል፣ ተንኮል ክፉ ጠባይን ተሞሉ ይላል። ኃጢአት ነው ማለት ነው። ሌላ ሮሜ 13:13 በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር በዝሙትና በመዳራት አይሆን፣ በስካርና በቅናት አይሆን። አንደኛ ቆሮንቶስ 3:3 ገና ስጋውያን ናችሁ፣ አሁን ድረስ ገና አትችሉም፣ ቅናት ክርክር ስለሚገኝባችሁ። ስጋዊ ነች እንደ ማርያም፣ መንፈሳዊ እናት ነች፣ ቅድስት ነች። ታስታውሽ ከሆነ ኤልሳቤጥ ጋር ገና ስትሄድ እሷ ጋር ያለው ስፒሪት መንፈስ እዛ ጋር ያንስን ሲያዘልለው እና ያለን በማጽን። ምክንያቱም ማርያም የጌታ እናት ናት። ማርያምን ቀናች ካለ የመጽሐፍ እንግዲህ ትክክል ያልሆነ ምናልባት ቀናች የተባለችው ማርያም እቺ በማርያም ስም የምትሰራው ሌላዋ ማርያም ያቺ ማርያም ነች እንጂ የጌታ እናት አይደለች። እንግዲህ ተመልካቾቻችን በዛሬው ትምህርታዊ ፕሮግራም እንደተባረካችሁ እያመንን እንደ ቤሪያ ሰዎች ሐዋርያት ሥራ ምዕራፍ 17 ላይ እንዳለ ልበሰፊ እንደነበሩ እናንተም ወገኖቻችን ልበሰፊ ሆናችሁ በእውነት ይህ ሆኖ ይሆንን እያላችሁ መጽሐፍትን እንድታነቡ ገድላትንም እንድታነቡ የእግዚአብሔርንም ቃል እንድታነቡ አጥብቀን እናበረታታችኋለን። ፕሮግራማችን በዚህ አላለቀም። በሚቀጥለው ሳምንት እንቀጥላለን። እስከዛው የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።